ውድ የቻናላችን ተከታታዮች ሰላም ብያለሁ። እንግዲህ በዚህ ቻናል ላይ በዚህ ዓመት ዩኒቨርሲቲ ለምትገቡ ተማሪዎች ትክክለኛ መረጃዎችን እያደረስን እንገኛለን። ስለዚህ የግድ መከታተል የሚገባችሁ መረጃዎች በየጊዜው ስለምንለቅ ቀድሞ ኖቲፊኬሽን ደርሳችሁ የምትፈልጉ ከሆነ ከዚህ ቪዲዮ በታች ላይክ እና የሰብስክራይብ ምልክቷን እንዲሁም የደወል ምልክቷን መጫን አትርሱ። እንግዲህ ባለፈው ዓመት በሰራናቸው ቪዲዮዎች ኮመንት ላይ እንዲሁም ደግሞ በቴሌግራም ግሩፓችን ላይ በጣም በርካታ ተማሪዎች የኢንትራንስ ውጤታችሁን ለማየት እንዴት ተቸገራችሁ እየጠየቃችሁን ትገኛላችሁ ማለት ነው። እንግዲህ ከትላም በፊት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በነሐሴ 18 ወይም ደግሞ በነሐሴ 19 ተማሪዎች ውጤታቸውን በኦንላይን ማየት እንደሚችሉ ተናግረው ነበር። እንግዲህ ይህንንም ተከትሎ በርካታ ተማሪዎች እየጠየቃችሁን ትገኛላችሁ ማለት ነው። ከዚህ ጋር በተያያዘም ፕሮፌሰሩ እንግዲህ በ2018 ዓመተ ምህረት ከተፈተኑት ወደ 550210 ተማሪዎች ውስጥ ወደ 70544 የሚሆኑት ይህም ማለት ወደ 12.8% ማለት ነው የሚሆኑት ተማሪዎች የማለፊያ ውጤት እንዳመጡና በተፈጥሮ ሳይንስ ደግሞ ወደ 16.6%፣ ከማህበራዊ ሳይንስ ደግሞ ወደ 8% ቀጥታ ወደ ዩኒቨርሲቲ እንደሚገቡ ተናግረው ነበር ማለት ነው። ሌላው አስገራሚው ነገር ደግሞ እንግዲህ በኮምፒውተር የተፈተኑ ተማሪዎች ቢያንስ ከ100 ተማሪዎች ውስጥ በአማካይ 18 የሚሆኑ ተማሪዎች ፈተናውን ያለፉ ሲሆን በወረቀት ከወሰዱት ተማሪዎች ግን በአማካኝ ከ100 ተማሪዎች ውስጥ 4 ተማሪዎች ብቻ እንዳለፉ ተናግረው ነበር ማለት ነው። እንግዲህ ይህ በጣም በርካታ የተማሪ ወላጆችን እስካሁን ድረስ እያወዛገበ የሚገኝ መረጃ ነው ማለት ነው። ሌላው አሳሳቢ የሆነ ጉዳይ ደግሞ ዘንድሮ ወደ 70,000 የሚሆኑ ተማሪዎች ቀጥታ ወደ ዩኒቨርሲቲዎች ስለሚቀላቀሉ በሪሚዲያል ፕሮግራም ወደ ግቢ የሚገቡ ተማሪዎች ቁጥር በእጅጉ ይቀንሳል በማለት እንግዲህ ያው ፕሮፌሰሩ ተናግረዋል። እንግዲህ እነዚህን በሚመለከት ተከታታይ መረጃዎችን በዚህ ቻናል እና በቴሌግራም ግሩፕ ላይ የምንለቅላችሁ ስለሚሆን ያው ቻናሉን ላይክ እና ሰብስክራይብ በማድረግ እንዲሁም የቴሌግራም ግሩፑን በመቀላቀል መረጃዎችን ቀጥታ ማግኘት ትችላላችሁ። እንግዲህ ውጤት እንዴት መመልከት ይቻላል ወደሚለው ጥያቄ ስንሄድ ደግሞ ዛሬ ጠዋት ጀምረን እንግዲህ ሊንኮችን በተደጋጋሚ ቼክ እያደረግን እንገኛለን። ከተለያዩ ሰዎች መረጃዎችን እያጣራ እንገኛለን ማለት ነው። እንግዲህ ይህን ቪዲዮ እስከሰራሁበት ጊዜ ድረስ ውጤቱ ገና አልተለቀቀም። ስለዚህ እንደተለቀቀ ወዲያው በዚሁ ቻናል እና በቴሌግራም ግሩፕ ላይ የምናሳውቃችሁ ይሆናል ማለት ነው። እንግዲህ ውጤቱም እንደተለቀቀ በሚከተሉ 3 አማራጮች እንግዲህ በቀላሉ ማየት ትችላላችሁ። ዌብሳይት ላይ eaes.edu.tt እንዲሁም ደግሞ result.neaea.gov.tt ወይም ደግሞ result.eaes.tt በእነዚህ የዌብሳይት ሊንኮች በተጨማሪም ደግሞ በአጭር የጽሁፍ መልእክት ወይም ኤስኤምኤስ እንግዲህ ቼክ ልታደርጉ ትችላላችሁ ማለት እንግዲህ ባለፈው ዓመት ወደ 6284 በመላክ ነበር ውጤታችንን ማየት የቻልነው። ዘንድሮም እንግዲህ በእነዚህ ቁጥሮች ውጤታችሁን የምታዩ ይሆናል ማለት ነው። ነገር ግን ያው እነዚህ ነገሮች ሊቀየሩ ስለሚችሉ ከደቂቃዎች ወይም ከሰዓታት በኋላ የተጣሩ መረጃዎች ሲደርሱን በዚሁ ቻናል ላይ የምናሳውቃችሁ ይሆናል ማለት ነው። በተጨማሪም ደግሞ በቴሌግራም ቦት ላይ እንግዲህ አክሰስ ማድረግ የምትችሉ ይሆናል ማለት ነው። ወደ ኢኤኤስ ቦት እንግዲህ በመግባት አክሰስ ማድረግ የምትችሉ ይሆናል ማለት ነው። እንግዲህ እስካሁን የደረሱ መረጃዎች እነዚህን ይመስላሉ። እንግዲህ አዳዲስ መረጃዎች በፍጥነት እንደርሳችሁ የምትፈልጉ ከሆነ እንግዲህ ቪዲዮ ላይክ እና ሰብስክራይብ ማድረግ አትርሱ። እንዲሁም እስካሁን ደቂቃ ድረስ ሲስተሙ ሰርቶለት ውጤቱን ያየ ተማሪ ካለ ኮመንት ላይ ያሳውቀን። እንግዲህ የቴሌግራም ግሩፑን ከዚህ ኮመንት በታች የማስቀምጥላችሁናል። ጆይን ማድረግ አትርሱ። ለሁላችሁ መልካም ውጤት እመኝላችኋለሁ። መልካም ጊዜ። ባይ ባይ።